ሃይ የስፔንግሊሽ ቲዩብ ቤተሰቦች እንደምን አላችሁ? እኔ ተስፋዬ ነኝ። ዛሬ ደግሞ ቀጣዩን ክፍል ይዤላችሁ መጥቻለሁ። እናንተም አብራችሁኝ ቆዩ። ለጓደኞቻችሁም ሼር አድርጉት፣ ላይክ አድርጉኝ፣ ሰብስክራይብ አድርጉልኝ። ካለፈው የቀጠለ እንግዲህ አሁን ወደ 27ኛው ጥያቄ መጥተናል። ከዚህ በፊት ብዙ ቪዲዮዎችን ለቅቄያለሁ እንደምታውቁት። አሁን ደግሞ ከረጅም ጊዜ በኋላ ቢሆንም እናንተም ሼር እያደረጋችሁ ተባበሩኝ። ወደ ጥያቄያችን እንገባለን። 27ኛ ጥያቄ This time next Friday I blank across the Atlantic hopefully sipping champagne. A will fly, B am flying, C will be flying, D will have flown. ይሄ የፊውቸር ቴንስ ጥያቄ ነው። ከዚህ ከፊውቸር ቴንስ ጋር ተያይዞ ከዚህ በፊት የተለያዩ ቪዲዮዎች ላይ ሰርቼላችኋለሁ። ዛሬም ትንሽ ቲፕ አድርጋችኋለሁ አንድ ነገር። ይሄ ምንድነው? በተለይ ቴንሶችን በምናይበት ወቅት ትኩረት የምናደርገው የቴንሶቹን አድቨርብ ነው። ታይሞቹን፣ አድቨርቦቹን፣ የተሰጡትን ጊዜ አመልካቾችን በጣም ትኩረት ማድረግ አለብን። ለምሳሌ this time next Friday ይላል። ይሄ ምንን ያመለክታል ነው? በዚህ ሰዓት፣ በሚቀጥለው አርብ በዚህ ሰዓት ምን እያደረግኩ ነው የሚሆነው? አድርጋለሁ ነው፣ ጨርሳለሁ ነው፣ እያደረግኩ ነው የሚለውን በጣም ትኩረት ማድረግ ይፈልጋል። ብዙ ጊዜ ፊውቸር ፐርፌክት ቴንስን ነው የምንጠቀመው። ነገር ግን በዚህ ኮንቴክስት ትንሽ ለየት የሚያደርገው ነገር አለ። ያ ለየት የሚያደርገው ነገር ምንድን ነው? አክሮስ አትላንቲክ ነው። ስለዚህ ፕሮሰስ ላይ ነው ያለሁት ማለት ነው። ongoing ፕሮሰስ ነው። something which is started but not end የተጀመረ ነገር ነው፣ ነገር ግን ያላለቀ ነው። ያላለቀ ከሆነ ኮንቲኒየስ ፎርም መጠቀም አለብን ማለት ነው። ይሄንን ኮንቲኒየስ ፎርም ስንጠቀም ቢም ኮንቲኒየስ ፎርም ነው፣ ሲም ኮንቲኒየስ ፎርም ነው። የቢ ግን ፕሬዘንት ኮንቲኒየስ ነው፣ የሲ ደግሞ ፊውቸር ኮንቲኒየስ ነው። ስለዚህ ለዚህ አረፍተ ነገር የሚስማማው ፊውቸር ኮንቲኒየስ ነው። ፊውቸር ፐርፌክትን የምንጠቀመው ኮምፕሊትድ በሚያደርግ ነው። ለምሳሌ ኔክስት ፍራይዴ ሲል ኔክስት ፍራይዴ ላይ ይሄ ፍራይዴ ከመድረሱ በፊት ቢፎር the specific time something must be completed, an action should be completed ማለቅ አለበት። ስላለቀ ነገር ስናወራ ፊውቸር ፐርፌክት ቴንስን እንጠቀማለን። ongoing ላይ ስለሆነ ነገር ስናወራ ደግሞ ፊውቸር ኮንቲኒየስን እንጠቀማለን ማለት ነው። ይሄን ይመስላል። ወደ 28ኛው ስንመጣ ምናልባት ግልጽ ያልሆነ ነገር ካለ፣ ግራ ያጋባችሁ ነገር ካለ እናንተም ብትጠይቁኝ ደስ ይለኛል። በደንብ ለማብራራት ሞክራለሁ። ወደ 28ኛው ስንመጣ ደግሞ look at those storm clouds gathering it blank any minutes now. A will rain, B is raining, C is going to rain, D rains. In this question we have to figure out, we have to look at the difference between going to and will. የዊል እና የጎይንግ ቱ ልዩነት ማየት አስፈላጊ ነው። ብዙ ጊዜ it's a real headache by the way። በጣም ትንሽ ይከብዳቸዋል አንዳንዶቹ፣ ግን ቢሆንም እኛ እስኪ ለማብራራት እንሞክራለን። ባጭሩ ግልጽ ይሆንላችኋል ብዬ አስባለሁ። going to ሁለት ጥቅሞች አሉት። ዊል 5 ጥቅሞች አሉት። እስኪ እንጀምር፣ ከዊል እንጀምር። አንደኛው ስለ ኦፈር ስናወራ፣ ኦፈር ማለት መስጠት። if you do this I will give you this ስንል ዊልን ተጠቀምን ማለት ነው። ሁለተኛው ጥቅም ኢንስታንት ዲሲሽን ማለት ወዲያውኑ ስንወስን ማለት ነው። ለምሳሌ ልክ ሲጠማኝ ነው ውሃ ልጠጣ ምለው I will buy a drink ምለው አስቤ ፕላን አድርጌ ምናምን ሳይሆን ኢሚዲየትሊ ስለጠማኝ ነው። I'm hungry I will eat ርቦኛል እበላለሁ ማለት ነው። ስለዚህ የመብላት ነገር የመጣው ልክ ሲርበኝ ነው። ያ ኢንስታንት ዲሲሽን ነው ማለት ነው። ሶስተኛው ትሬት ነው። ትሬት ማስፈራራት፣ አንድን ሰው ማስፈራራት። ለምሳሌ if you don't stop smoking I will tell to your mother ማጨስ ካላቆምክ ለእናትህ እነግርብሃለሁ። አራተኛው ደግሞ ፕሮሚስ ነው። ቃል ስንገባ if you study hard I will buy you a phone እገዛልሃለሁ ሊሆን ይችላል። ይሄም ቃል መግባት ስንፈልግ የምንጠቀመው ዊል ነው ማለት ነው። አምስተኛው ደግሞ ሪፊውዛል ሊሆን ይችላል። እምቢ ማለት ስንፈልግ I won't do it, I won't eat
አልበላም አልጠጣም ምናምን ማለት ስንፈልግ እምቢ ማለት ስንፈልግ ዊልን መጠቀም አለብን ማለት ነው። ጎይንግ ቱ ግን ሁለት ጥቅሞች አሉት። አንደኛ ኤቪደንስ ሲኖረን ወይንም ሳይን ምልክት ሲኖረን፣ ለምሳሌ ደመና ስናይ የምናውቀው ነገር አለ። ሊዘንብ ነው እንላለን። it is going to rain እንላለን። አያችሁ። ሁለተኛ ደግሞ ፕራየር ፕላን የቀደመ እቅድ ሲኖረን፣ ከዚህ በፊት ያቀድነው ነገር ሲኖር ማለት ነው። አቅደን ስናደርገው በዚህ ሰዓት እንዲህ አደርጋለሁ ብለን ስናስብ የምንጠቀመው ነው ማለት ነው። በዚህም ምክንያት ጥያቄውን ስናየው ሉክ አት ዞዝ ስቶርም ክላውድስ ጌዘሪንግ ይላል። ክላውዶች አሉ ማለት ነው። ደመና በጣም እንትን ብሏል። ደመና ደግሞ ምልክት ነው። ምልክት ካለ ደግሞ ዝናብ ሊመጣ ነው ማለት ነው። በዚህም ምክንያት ሲ ኢዝ ጎይንግ ቱ ሬን ይሆናል ማለት ነው። ሁለቱም ግን አንድ የሚሆኑበት ጊዜ አለ። ምን ሲሆን? ፊውቸር ፕሪዲክሽን ሲሆን። ለምሳሌ ወደፊት ይዘንባል ማለት ስንፈልግ ስለ ወደፊቱ ስንተነብይ ሁለቱንም መጠቀም እንችላለን። እንዴት? ኢት ዊል ሬን ወይንም ኢት ኢዝ ጎይንግ ቱ ሬን ማለት እንችላለን። ፊውቸር ፕሪዲክሽን ላይ ዊል እና ጎይንግ ቱ አንድ አይነት ሲሆኑ፣ ሌላው ላይ ግን ይለያያሉ ማለት ነው። አመሰግናለሁ።